ሃይ ጋይስ እንዴት ናችሁ? እንግዲህ ወንድማችን ስለ እህታችን የተናገረውን ነገር ሰምተናል። ብዙዎቻችን ማለት ነው። ያልሰማችሁ ደግሞ ማዳመጥ ትችላላችሁ። እሷ የተናገረችውንም መልስ የሰጠችውንም ሰምቻለሁ። እሱ የተናገረውንም ማለት ነውና እንደዚህ ሚዲያ ላይ ከሚታወቅ ሰው ለቤተ ክርስቲያን እሰራለሁ፣ ለቤተ ክርስቲያን አገልጋይ ነኝ ምናምን እያለ እንደገና ደግሞ ሴት ልጅ አታክ የሚያደርግ መሆኑን ማየታችን ብዙዎቻችን ሊያስደነግጠን ይችላል። ያው እንግዲህ እሱ ህፃናትን እዚህ ላይ ኢንተርቪው ማድረግ ምናምን ነው የሚታወቀው። ብዙዎቹ እንደማይወዱት እኔ አውቃለሁ፣ እኔ ራሱ ፐርሰናሊ ማለት ነው። ቢካዝ የሆነ ጊዜ ምንድን ያለው እኔ ልጆቼን ቲቪ እንዲያው አልፈቅድላቸውም፣ ሶሻል ሚዲያ እንዲጠቀሙ አልፈቅድላቸውም፣ እንደዚህ ነገር ሀፕን አያደርግም ቤቴ ውስጥ እያለ የሰዎችን ልጆች ማለት ነው። እኔ ምን አይነት ሰዎች እንደሆናችሁ ባይገባኝም እሱ ጋር ልጆቻችሁን ወስዳችሁ ኢንተርቪው የምታደርጉ ሰዎች ማለት ነው በጣም ይገርማኝ ነበር። ምንድነው ምን አይነት ቤተሰቦች ናቸው እንደዚህ ላይክ ልጆቻቸው እንደዚህ እየወሰዱ የሆኑ በቃ አለ አይደለ መንደር ውስጥ ዝም ብለው ወሬ ምናምን የለመዱ ልጆች ነው። ይቅርታ አድርጉልኝ እንጂ እየሰበሰበ ኢንተርቪው የሚያደርግና የሆነ ጊዜ ማለት ነው ከኢትዮጵያ እንደዚህ ሰው መጥቶ እዚህ እኛ ጋር ምንድነው ይሄ ኧረ በእናትህ ዝም በይሄ ኢትዮጵያ ውስጥ ራሱ ምን ማንም እሱን የደና ቤተሰብ ልጅ እሱን ፕሮግራም የሚያይ ሰው የለም። ቢካዝ እኔ ከዚህ ላይክ ምንድነው እኔ እዚህ ሰውዬ ታርጌት ምንድነው እንደዚህ እያለ የሰው ልጅ ኢንተርቪው ሲያደርግ እዛ ላይ የቀረቡ ልጆች በብዛት በሰዎች ፊት የተሰደቡ የማይወደዱ ልጆች ማለት ነው። ልጆች በስነ ስርዓት ነው ማደግ ያለባቸው። እዛ ላይ ግን ወጥተው የሚያንጸባርቁት ባህሪ ወይ ደግሞ ጸባይ በብዙዎቻችን ቤት እንግዲህ በቅጣት የሚታረም ነገር ነው ማለት ነው። እና ልጆቻችሁን እዛ እየወሰዳችሁ የምታስከልቡ ሰዎች ከዚህ ትምህርት መውሰድ አለባችሁ ብዬ አስባለሁ። ልጆቻችሁን ለምን እንዲሰደቡ መንገድ ትከፍታላችሁ? እሱ ጋር እየወሰዳችሁ ማለት ነው። እሱ ገንዘብ ነው የሚሰራባችሁ ሲጀመር። ሰው እኔ ስለሱ ለማውራትም አይደለም። እኔ ግን የሱ እንትን አይደለም እንደዚህ በሚያቀርባቸው ፕሮግራም ተከታዩ አይደለሁም። በልጆች ላይ ስፔሻሊ ብዙ የምናየው ባህሪ ነው። እኔ ልጆቼ እዛ አውጥቼ እንዲሰደቡ አላደርግም። ስፔሻሊ መጥፎ ባህሪ ያላቸው ልጆች ካላችሁ ቤት ውስጥ ለምንድን ነው እዛ ያወጣችሁ የምታሰደቡት? ስለ ባምቢ ግን ካነሳችሁ እንደኔ ባምቢን የምትወዱ ሰዎች እጃችሁን አውጡ። ሃንሳ እዚህ ጋር ማለት ነው። ባምቢን የምትወዱ ሴቶች፣ ወንዶች እኔ ባምቢ እንደ ጀግና ሴት ነው ማያት ማለት ነው። from the beginning to now ጀግና የሆነ ሴት ማለት ነው። ያለፈችበትን የህይወት መንገድ እዩ፣ ያሸነፈችበትን። አንተ አሁን ማለት ነው ኤክስቴንድ አድርገ የሷን ቤተሰብ ስትሳደብ ወንድማችን እሸቱ ይሄ ትክክል ነው ወይ? አንድ ሚዲያ ላይ ከሚታወቅ ሰው የሚጠበቅ ነገር ነው ወይ? ቤተሰቦቿን ሙልጭ አድርገ ስትሳደብ የዚች ልጅ ቤተሰብ እኔ ብልግናቸው ምን ጋር እንደሆነ ልጅ አንዳንዴ ሊያስቸግር ይችላል። አልፈ ኤክስቴንድ አድርገ የሰውን ቤተሰብ አሁን ለምሳሌ ያንተን ቤተሰብ እዚህ ላይ ስናያቸው ነው የምንውለው። እዚህ የቲክታክ ሰው ተሳዳቢ ነው። ሰው ራሱን እስከሚያንጠለጥል ድረስ የሚያደርስ ነው ለሰማው ሰው ማለት ነው። የቲክታክ ላይ ያለ ሰው እንደዛ ነው። ባለፈው ህይወታችንን እንዳየነው የሰው ምላስ በጣም መጥፎ ነው ለሚሰማቸው ሰው ማለት ነው። እና አንድ እህታችን ራሷን አጥፍታለች እዚህ ላይ ላስት ዊክ። ሰው ፑሽ አርጎ ይሳደብና ልክ እሷ ስትመ ነፍሲ ማር ይላል። ተበላች ማለት ነው ለሰው ምላስ ብላ ማለት ነው። አሁን እናንተ እንደዚህ እያላችሁ የሴትን ልጅ መብት እየገፋችሁ፣ ይሄ የሴትን ልጅ መብት መግፋት ይባላል። ይሄ እንዴት ነው በህግ የማያስጠይቀው? ኢትዮጵያ ላይ ሴት ልጅ እንደዚህ በአደባባይ ሰውን ከመግደል እኮ አይተናነስም። የሰው ቤተሰብ ኤክስቴንድ አድርገ መሳደብ ማለት እኔ ባምቢ ቤተሰብ ምናቸው እንደሚሰደብ እኔ አይገባኝም። እዚህ እኔ እንደ አንድ ጀግና ቤተሰብ ነው የማያቸው። ስፔሻሊ እናቷን ማለት ነው። ልጇ ወታ ዲፌንድ ስታደርግ የማንም ቅዘና በዚህ ለወቶ ሲሳደብ ልጇን ዲፌንድ ስታደርግ አልነበር እንዴ? ያ ጀግና ነው የሚያስብላት። የፈለገ ነገር ሀፕን ቢያደርግ ልጇ ናት። የራሳችሁ ጉዳይ ነው። በእናታችሁ ተተከሉ ተሳዳቢዎች ነው ያለችው። ወጣ ደስት ማንም ጀግና ቤተሰብ የሚያደርገውን ነገር ነው እኔ የባምቢ ቤተሰብ ላይ ያየሁት። የባምቢ ቤተሰቦች ጠንካራ ባይሆኑ ኖሮ ይቺ ልጅ በህይወት አትቆይም ነበር። እንደናንተ ቢሆን ነው የምለው። ለዚህ ነው እኔ ጀግና ነሽ የምላት። እኔ ቆንጆ ናት። ኦፍ ኮርስ ምንም እንከን የሌላት ቆንጆ ናት ልጅቷ። አንተ ምኑ ጋር ነው ያመመ የልጅቷ ቆንጆ መሆን? what is wrong with your head? እግዚአብሔር እኔ አንዳንድ ጊዜ ኢትዮጵያ ላይ ያለ ህግ ለዚህ ነው የሚያናደደኝ። ማንም ወጥቷፎን ይከፍታል። ህፃናቶች ሲገደሉ ምንም ስለማትሉ ነው የማንም ጎረምሳ እየተነሳ ሴት ልጅም ይሳደበው። ይሄ እኮ ከመምታት ከመቀጥቀጥ አይተናነስም ጋይስ። እሱ እዚህ ላይ ወጥቶ ሰውን የሚለው ነገር ማለት ነው። እንዴት ነው ያሰባችሁት እናንተ? ምንድነው ቤት ውስጥ ራሱ ሰው አንተን በስነ ስርዓት እንዳላደግ የምታስታውቀው? አሁን እናትን ሰው ይዞ ቢዘረጠጣ ደስ ይልሃል እንዴ? ተቸግራን ያሳደገች ምናምን ብላችሁ ስንት ወጣችሁ ታለቅሶ የለ እንዴ? አንተና እናትህ ብትሰደብ ደስ ይልሃል እንደዛ? እኔ ራሱ እንደዚህ ስለተናገርኩ ይቅርታ። ቢካዝ አንተ የምታደርገው ነገር ነው። ምን ማለት ነው የሰው ቤተሰብ አልፎ መሳደብ ማለት?
ለራሳችሁ ማትኖሩትን የሰው ጥፍር ላይ ያደርሱ ሰው ለመስበር ትንትላላችሁ ማለት ይቅርታ አድርጉልኝ እንጂ ላይ ያላችሁ የኔ ተከታዮች አም ሶሪ በጣም አናዶኝ ነው ልጁ ነው ስራው ቪዲዮ ራሱ ነው አልሰራም ብዙም ማለት ነው እንደዚህ በጣም ውስጥ የኔ ነካይ ነገር ካልሆነ በስተቀር ስለዚህ የኔ እህት አንቺ ማለት ነው እኔ ባምቢን ፎር ሰም ሪዝን በጣም ነው የምወዳት እሷ ልጅ እግዚአብሔር የፈለገችውን ነገር ብታረግ እኔ በቃ ውስጤ ከሚወዳቸው ሴቶች አንዷ ናት አይ ላይክ ሄር ፎር ሰም ሪዝን ጠንካራ ናት ጎበዝ ናት ለቤተ ክርስቲያን ስላልከው ነገር ደግሞ ማለት ነው ወጣት ናት እኮ ሰው አንተ አሁን ቤትን ዘግተህ ምን እንደምሰራ ምን ይታወቃል ሰው ላይ ለመለጠፍማ አንደኛ ነው የሰው ልጆች እንደምታሰድበውላ ማለት ያልሆነ ጥያቄ ትጠይቃለህ ልጅ ያለ እድሜው መናገር ያሌለበትን ነገር ትላለህ ትልልቅ ሰዎች አንተን ቻናል አይወዱትም ኢትዮጵያ ውስጥ እኔ እንደሰማሁት ነው እኮ ነው የምልህ ዝም ብሎ ነው በቃ ምን ቻናል እንትን ስላለ ነው እንጂ ዝም ብሎ በቃ ነው እንዴ ምናምን እየሰበሰበ ነው እኮ ዝም ብሎ መንደር ውስጥ ያሉ ልጆችን ያመጣና ይሸቀልባቸዋል ማለት ነው ማን ነው ደህና ቤተሰብ አንተ ጋር ልጆቹን አምጥቶ ኢንተርቪው የሚያደርገው ወላ what bro እግዚአብሔር እና የሰው ቤተሰብ መናገር በጣም አምሹር ይቅርታ እንደምትጠይቃት እርግጠኛ ነኝ በቅርቡ ወጣ ማለት ነው ሰው እንደዚህ አይነት ጋጠወጥ የሆነ ነገር ሲወጣ ነው ማለት መቻል አለብን ወንዱም ሴቱም ማለት ነው አሁን እሷ ስለተሰደበች እኮ ደስ የሚለው ሴት እኮ አይጠፋም እኮ ችግር አለባችሁ ሴቶች ሆናችሁ እንደዚህ ወጥቶ ሲያዝረጠርጣት ምንም ካልመሰላችሁ ወይ ተቀዱባታላችሁ ወይ ችግር አለባችሁ ማለት ነው እኔ ምንም አይነት እንትን አላይባትም እኔ በቃ ወጣት ናት እኮ ልጅቷ እንዴ ብትሞት ነው ደስ የሚላችሁ ሰው ብትሞት በቃ እኔ አሁን በቀደም ልጅቷ ራሷን ከገደለች ወዲህ እስከ ዛሬ ድረስ ጋይስ ውስጤም እንደሚሰማኝ እግዚአብሔርን እኔ you have no idea ጋይስ ሁሌ እሷን እንትን ነው ማየው እየተከታተልኩኝ በቃ ለምን ሂል አላረግም ውስጤ በልጅቷ ራሷን ማጥፋት ማለት ነው እውነት ለዚህች ነው እንደ በቃ ለዚህች ነው ሰው ፑሽ ያረጋችሁና ህይወታችሁን ካጠፋችሁ በኋላ ወይ ይላል ማለት ምን ሲሏት እንደነበረ እግዚአብሔርን ልጅቷን ምን ሲሏት እንደነበረ እንዳትኖር እንዳትቆም እንዳትሰራ አድርገው ህይወቷን አበላሽተው አሁን ከሞተች በኋላ አዛኙ ምኑም ሲሳደቡ የነበረው እሷ ስር ገብተው ሲሳደቡ የነበሩ ልጆች እንዳውም ተፈልገው ለዋራቸው መብላት ያለባቸው እግዚአብሔርን እኔ ያንን ያህል ነው የተሰማኝ ማለት ነው የዛች ልጅ ሞት ያንን ነው እናንተ ደግሞ የምትፈልጉት ማንንም ስለሰው ህይወት ኬር የሚያደርግ የለም እኔ እንዳየሁት ኢትዮጵያ ውስጥ ሆነ የትም ማለት ሁሉም የራሱን ብሶት የራሱን ባህሪ ነው የሚያንጸባርቀው እዚህ ላይ የሰው ልጅ ከሞተ በኋላ ወይ ማለት የኛ ባህሪ ሆነ ማለት ነው ይሄ ደግሞ እኔ I don't understand እና አንተ ሰውዬ ናናውጣና ይቅርታ ጠይቅ አንቺም እንዳትፋችሁ ይቅርታ እስከሚልሽ ድረስ ቤተሰቦችሽን እንደዚህ ያዋርዶ ማለት ነው ይሄ ባለጌ ይቅርታ መጠየቅ አለበት እኔ ባምቢ ቤተሰቦች ጀግና መሆናቸውን ነው እንጂ ማቀው አንተ ነህ እንግዲህ ወጥተህ የተሳደብከው እንጂ እኔ ለምን ሰው ቤተሰብ እንደምትነካ አንተ ነህ የምታውቀው ብራዘር እህቶችን ምናምን አሁን ቢሰደቡ ማለት ነው እኔ ራሷው እንደዚህ ስናገራቸው ምንድነው ቢሰሙ እግዚአብሔር ደስ ይልሃል ወይ አንተ የምታረጋው ስራ ነው እንደዚህ እንድንናገር የሚያረጋንና ወጥተህ ይቅርታ መጠየቅ አለብሽ ልጅ እና አንቺ ደግሞ ጀግና ነሽ እንዳሰሚ እንደዚህ ያነ ቆርቆንዳ ወንዶችን እግዚአብሔርን አንቺ ብትሞቺ ነገር ብትሄድ ደግሞ ወይ ይሉና አንድ ሳምንት ይረሳል አሁን በቀደም ልጅ እየተረሳች አይደል እንደዚህ እንደኛ በጣም ለሴት ልጅ ሞት የሚቃጠል ሰው ካልሆነ ነው እስከዛ እግዚአብሔርን ጌታ በሚያውቀው ውስጥ ሄል አላረገም በዛች ሞት በጣም ነው የምታሳዝነኝ እንዴ ቤተሰብ ለፍቶ አሳድጎ ጋይስ ለማንም ተሳዳቢ ሰው ህይወቱን ያጣል እንዴ እናንተን ሆይ ኦ ብሎ ለሰማ ሰው እኮ ህይወቱን ነው የሚያጣው እዚህ ላይ ያላችሁ ሰዎች ማለት ነው ሴቶች አትስሟቸው ይሳደቡ የእናንተን ያህል ኑሮ የማይኖር ሰው ነው የሚሰድባችሁ የእናንተን ያህል የደረሳችሁበትን ያልደረሰ ሰው ነው የሚሳደቡ ለምን ብላችሁ ነው ሰው ተሳደበይ ሰው የትኛው ምናችሁ ይቀን ሶሻል ሚዲያ ላይ የሚሰድባችሁ ሰው እኮ እዚህ ላይ ነው የሚያውቃችሁ የታባቱ ያውቃችኋል ቤታችሁን አያውቅ እንዴት እንደምትኖሩ አያውቅ ወይ ደግሞ እንደዚህ በዩዘር መጥቶ የሚሳደበው እናንተን እያወቃችሁ የሚቀና ነው ብትሞቱ የሚያለቅስላችሁ ነው የደስታ ለቅሶ ነው እኮ ደግሞ የሀዘን ለቅሶ እንዳይመስላችሁ የሚያለቅስላችሁና ይሄው ሚዲያ ላይ አሉ የተባሉ ሰዎች እንደዚህ አይነት ነገር ይናገሩ የለ እንዴ ወጥተው እናንተ ሌሎችን ለምን ትቀየማላችሁ ስለዚህ ለሰው ብሎ ሞት ለሰው ብሎ አንገትን ማቀርቀር አንገትን መድፋት የለም ነው ሞር አዳሚ ማለት ነው ቅጥል ስትይ ትኖሪያታለሽ እንጂ ሴቶች ራሳችሁን አበርቱ አትስሙ ማንኛውንም ወንድም ሴትም ሆነ ተሳዳቢ አትስሙ ለራሳችሁ ያላችሁት እናንተ ናችሁ ከኋላችሁ ያለውን ቤተሰብ ማየት አለባችሁ ልጆች ካላችሁ ልጆቻችሁን እናንተ በማጣት የሚጎዱትን ሰዎች ነው ማሰብ ያለባችሁ እንጂ የማንም ሀለሌ ራሱን ኑሮ ማሸነፍ ያቃተውን ከሰማችሁማ ህይወታችሁን ነው የምታጡት ዋይ ሞት እንደሆነ አይቀርም አንድ ጊዜ ግን እግዚአብሔር ባመጣው ቀን ነው መሆን ያለበትና አንቺ ይሄ ሰውዬ ይቅርታ ሳይጠይቅሽ እንዳትፋችሁ ይሄ ባለጌ በህግ በኩል ነው እንዳው መጠየቅ ያለብሽ ያንን ነው እኔ ማለት የምፈልገው ማለት ነው Thank you so much